ዛሬ ክላስ ሊገባደድ ተገኘን በአንድነት። ዛሬ ደግሞ በሌላ ቪዲዮ ተመልሰናል። የዛሬ ቪዲዮ የሚሆነው የ12ኛ ግሬድ የመለያያ ፓርቲ ፕሮግራም ይሆናል። በመጀመሪያው ፎቶ ፕሮግራም ነበር የነበረን እና ወደዛ መተናል። አንዳንድ ፎቶዎችን ተመልከቷቸው። እንግዲህ ፎቶውን እንደተመለከታችሁት ነው። በቀጣይ ደግሞ ወደ ሌላ ፕሮግራም እንሸጋገራለን። አሁን የነበርነው በፎቶ ፕሮግራም ነውና ፎቶዎችን እስቲ ካስር ራይት አድርጓቸው። ቀጣይ ደግሞ ወደ ኬክ ቆረሳ ፕሮግራም እናልፋለን። ይመቻችሁ፣ አብራችሁን ቆዩ። Some days are bad, bad at best. አሁን እንግዲህ ወደ ኬክ ፕሮግራማችን አልፈናልና ኬኩን አንዱ ልጅ ቸኮሌው ብቻውን ገዝግዞታል። ተባብረን እንቆርሳለን ያለውና አይናይኑን እያየንም ቢሆን እንግዲህ እሱ ቆርሶታል እና አሁን ተባብረን እየበላ ነው እንገኛለንና ሰብስክራይቦቼ ኑ እንብላላችኋለሁ። ቀጣይ ደግሞ ለየት ያሉ ፕሮግራሞች ስለሚኖሩን አብራችሁኑ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ከኬኩ ፕሮግራም ተመልሰን በቀጣይ ደግሞ የክፍላችን ምርጡ ገጣሚ አንድ ግጥም ሊያቀርብልን ተዘጋጅቷልና ግጥሙን እስቲ አብረን እንከታተል። ዛሬ ክላስ ሊገባደድ ተገኘን በአንድነት። የትምህርት ዘመን ያበቃ ነው ነት ከመለያያችን ከስንብት በፊት ያለፍነውን ዘመን በትዝታ እናፍሳት። ጓደኞቼ በዚህ ጠባብ መድረክ ጥቂት ጊዜ አብረን ያሳለፍነው ያንን ውቡን ሰዓት ላንሳው በጥቂቱ ላንሳው ለመደሰት። እናም የደስታችን ታሪክ የክፍላችን ወሬ ጥቂት ለትውስታ ልንገራችሁ ዛሬ። ስሙኝ ጓደኞቼ ደግሞ ወንድሞቼ፣ ጥቂት ብቻ ላውራ ስሙኝ እህቶቼ። ለእናንተ ምስጋና ስጦታም ካላችሁ ስማችሁን ልጥራ ከነጠራያችሁ። የሆነ ቀን ካሳለፍነው ጥሩ ጊዜ አንዱን ብቻ እያነሳው ለሁላችን በየተራ አንድ ግጥም አነባለሁ። ሰማኝና ለቅርበቱ ለጨዋታው እንዲሆነኝ የአንተን ስም መጀመሪያ ተጠቅም ላምራት። አንተ ስታወራ ከቀልዶች ብዛት ክፍሉ ይጨነቃል። ሳቅን እንደ ፀሐይ ከአንተ ጋር ይጠብቃል። ሱራፌል በሳቁ ከቶ አይታወቅም፣ ቁም ነገረኛ ነው መዋሸት አያውቅም። ከሴት አንዲት አለች ቃልዬ በጨዋነቷ ለሁሉም የምትተርፍ ደስታን የምትለግስ አደረጓት እቅፍ። ሁለቱ ዳዊቶች ትንሽ ከተማሪ ለየት ይሉ ነበር። ከክላስ በመቅጣት ይታወቁ ነበር። ሆኖም ተያይዞ አንድም ቀን በስተት ከክላስ አይጠፋም። እሱ እንዳለ ደግሞ መቅረት ከቶ አያውቅም። መቅረትን ካነሳን አደራ ግን ደግሞ እንዳትታዘቡኝ፣ በሳምንት አንድ ቀን መመጣው እኔ ነኝ። በሳምንት አንድ ቀን መመጣው እኔ ነኝ። ስመጣም አንዷን ቀን በሳቅ በጨዋታ ውዬ የምገባው ጥላሁን ካለና ሲስቅ ስሰማው። በሱ መሳቅ ደግሞ ክፍሉ ይናወጣል፣ ከአስተማሪ ጋር በብዛት ይጋጫል። አስተማሪ ጋር በብዛት ይጋጫል። ረስቼው ደግሞ እሷም ትስቃለች። ከክፍላችን ሴቶች ትንሽ ትለያለች። ማነች አላውቅም ገምቱ፣ ለእኔ ግን እሷ ነች። የተረሳው ጓዴ ከክፍሉ ሁሉ ተለይቶ የሚማር ወፍራም ስለሆነ ይይዛል አንድ ወንበር። ስሙን አላነሳም ጨዋታ ነውና እንዳንያይዘ። ጀግና ብርቱ ልጅ ነው እሱ
ዮሐንስ ነው። ከሩቅ እየመጣ ጠንክሮ ተቆጣሪ የደረሰው ተካበን አይናፋል ነዋር ሲጠራው እጅጉን ይፈራል ሴት ሰላም ስትለው የረሳዋት ሴት እኔ የማያት ልክ እንደ እህቴ ስምሽን ልጥራ አንዴ ሳቂልኝ ብለኝ በሞቴ ይቆረጣፌ ስምክን ሳልጠራ እዚህ ደረስኩኝ ሩቅ ወንድሜ አንተ ሳቅልኝ። ግን ስሙኝማ አንዲት ወዳጄን ጥቂት ላስታውሳት ፍቅሯን ከኔ ዘንድ ሰጂ በሏት። እኔ አውቃታለሁ ሎሌ ፍቅሬ ነውና አንዲቱ አካሌ እወድሻለሁ ልበልሽ እንጂ በዚህ አጋጣሚ ያላንቺ ፍቅር እንዴት ይገኛል ለእኔ ተስማሚ። እወድሻለሁ ይህን ካነሳው ለትዝታ እንዲሆን እንሰነባበት ግጥሙ ይቆየን። እናም ወዳጆቼ ይሄ ሁሉ አሻራ የኛ ክፍል ታሪክ መቼም እንዳረሳው የምር ከቶ አይደለም ዛሬ የደገስነው የክፍል ብቻ ነው የምንለያየ። ስለዚህ አደራ ከቶ እንጠባበቅ እስከ ዘለዓለም ይህን እንዳረሳው። እኔ ግን ከልቤ ሁላችሁንም ወዳችኋለሁ። ተግራን ስላዳመጣችሁ እንግዲህ ያው ፍቅራችን የዚህ ላይ የሚያበቃ አይደለም። ያው ወደፊት በማንኛውም አጋጣሚ የምንረሳሳ እንዳንሆን በሚል ሀሳብ ነው እንግዲህ ላቀርብ የወሰንኩትና የክፍል መለያ ብቻ ነው ክላስ ስለጨረስን እንጂ እኛ የምንለያይበት እንዳይሆን ግልጽ ነው። እንግዲህ የዩቲዩብ ቤተሰቦቻችን ዛሬ የነበረን ፕሮግራም እንደተከታተላችሁት ይመስል ነበር። ፕሮግራሙን እንደወደዳችሁት ተስፋ እናደርጋለን። በሌላ ፕሮግራም እስከምንገናኝ እንግዲህ መልካም ጊዜውን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እንወዳችኋለን።